ሰላም ለእናንተ ይሁን የተወደዳችሁ የዲቦራ ሰርክል ቤተሰቦች። ይህ የዲቦራ ሰርክል ፖድካስት ነው። አዘጋጅና አቅራቢ እኔ ህሊና ከበደ ነኝ። በዚህ ፖድካስት ወገኖችን ለማነቃቃት በአስተሳሰብና በአመለካከት ዙሪያ ለመስራት እንዲሁም በዓላማ እንድንኖር የሚረዱንን የተለያዩ ርዕሶች እያነሳን የምንማማርበት መድረክ ነው። እንግዳ ከሆናችሁ ሰብስክራይብ፣ ሼር እና ላይክ አድርጉን። መልካም ቆይታ። ዓለም በብዙ ድምጽና ጩኸት የተሞላች ናት። ገና ጠዋት ስንነቃ ብዙዎቻችን የምንነቃው አላርም ክሎካችን ሲጮህ ነው። ያው በጩኸት ነው የምንነቃው። ከዛም ደግሞ ጠዋት እየተዘገጃጀን ወይ ሬዲዮን ከፍታለን ወይ ቲቪን ከፍታለን። ድምጽ በዙሪያችን አለ። የቤተሰቦቻችን ድምጾች በዙሪያችን ይኖራሉ። ከዛ ደግሞ ወጥተን ወደ ስራ ወይ ወደ ትምህርት ቤት ስንሄድ ውጪ ደግሞ ብዙ አይነት ድምጾች አሉ። በመኪና ከሆነ ምን ሄደው ወይ ሬዲዮ ከፍተናል፣ የሬዲዮ ድምጽ አለ። በፓብሊክ ትራንስፖርት ከሆነ ደግሞ በዙሪያችን ያሉ የብዙ ሰዎች ድምጽ አለ። ወፎች ይጮሃሉ፣ ፍጥረት በሙሉ ይጮሃል። መኪናዎች ይጮሃሉ፣ ክላክሶች ይነፋሉ፣ ባቡር ይጮሃል። እንግዲህ እንደ የምንኖርበት ከተማ ደግሞ የጩኸቱ ከፍታና ዝቅታ ይለያያል እንጂ እልም ያለ ገጠር ውስጥ ካልሆነ በስተቀር በጣም በብዙ ድምጽ ተከበን ነው የምንኖረው እና የእኛን ጆሮ የሚፈልግ ብዙ ድምጽ ሁል ጊዜ በዙሪያችን አለ። ምናልባት ከዚህ የተነሳ ይሆን የማዳመጥ ጥበብ የጠፋብን። እንግዲህ ዛሬ የምንነጋገርበት ርዕስ ስለማዳመጥ ነው። የጠፋው ስነ ጥበብ ብለን በዚህ ዙሪያ እንነጋገራለን። በዚህ ዘመን የሚያዳምጥ ሰው ቁጥር በጣም ቀንሷል። እውነት ለመናገር የሚናገር በስቷል። የሚሰማችሁ መስሎ ደግሞ ጨርሶ የማያዳምጥ ሰውም በርክቷል። እኛ ራሳችን እግዚአብሔርንም እንኳን አንሰማውም። ለምሳሌ ስንጸልይ ወደ ጸሎት ቦታችን ሄደን ስንጸልይ እግዚአብሔርን አመስግነን ንስሐ ገብተን የምንለምነውን ለምነን ለሰዎችም ቢሆን ጸልየን በቃ ሁሉን ነገር እኛ ተናግረን ተነስተን መሄድ ነው እንጂ ብዙዎቻችን በእግዚአብሔር ፊት እስቲ እግዚአብሔር እንዲናገረኝ ጊዜ ልስጠው ብለን እንደዛ አይነት ልምምድ የምናደርግ አይመስለኝም። በብዛት እኛ ብቻ ነን ተናግረን ምን ሄደው። ብዙ ሰው ይሰማል እንጂ አያዳምጥም። በመስማትና በማዳመጥ መካከል ትልቅ ልዩነት አለ። መስማት ስንል በቃ መስማት ማለት ኢንፎርሜሽን መያዝ ነው። ብዙ ትኩረት ሳይሰጡ እንዲሁ የሚባለውን ነገር ሰማ አድርጎ አለፍ አለፍም እያለ ሊሆን ይችላል። ብዙ ትኩረት ሳንሰጥ የተወሰነ መረጃ ይዞ መሄድ ነው። ማዳመጥ ግን ትኩረታችን ሙሉ በሙሉ የሚጠይቅ ነገር ነው። የሚናገረው ሰው ላይ ሙሉ ትኩረት አድርገን የሚናገረውን ቃላት ብቻ ሳይሆን ከቃላቶቹ በስተጀርባ ያለውን ስሜቱን ሳይቀር አቴንሽን ሰጥተን ማዳመጥ ማለት ነው። እና ሰውየው ወይንም ሴትዮዋ የሚነግሩንን ትክክለኛ መልእክት ማግኘት ስንችል ነው ያዳመጥን ነው የምንለው። ከቃላቱን በስተጀርባ ፈርተው ከሆነ ፍርሃታቸውን ሁሉ እያየን ወይ ተደስተው ከሆነ በቃ ስሜታቸውን ሳይቀር የምንረዳበት ያ ማዳመጥ ነው። አንዳንድ ሰው በተፈጥሮ ጥሩ የማዳመጥ ችሎታ አለው። አንዳንዱ ሰው ደግሞ ራሱ አዳብሮት ኢንቴንሽናል ሆኖ የማዳመጥን፣ አንዳንድ ሰዎች ደግሞ በሙያቸው ካውንስለሮች፣ ቴራፒስቶች፣ ፓስተሮች እንደዚህ አይነት ሰዎች በስራቸው የግድ አዳማጭ መሆን ስላለባቸው ጥሩ ችሎታ ልናይባቸው እንችላለን። እስቲ 6 ነጥቦችን እንመልከት። ጥሩ የማዳመጥ ጥበብ አላቸው የሚባሉ ሰዎች ምንድን ነው እነሱ ላይ ያለው ኳሊቲ ምንድን ነው ብለን 6 ነጥቦችን እንመለከታለን። አንደኛ፣ ስንናገር አያቋርጡንም። ጥሩ የማዳመጥ ጥበብ ያላቸው ሰዎች እኛ በምንናገርበት ጊዜ በመካከል አያቋርጡንም፣ አይረቡሽንም፣ ጣልቃ አይገቡም፣ ያስጨርሱናል። ሁለተኛ፣ ምክር ለመስጠት አይቸኩሉም። የምንናገረውን ነገር
በደንብ አስጨርሰውን ምክር ወይ ከጠየቅን ነው እንጂ ምክር ለመስጠት አቋርጠው ገና ሀሳባችን ተናግረነው ሳይወጣ ወደ ምክር ዘለው አይገቡም። ሶስተኛ ጥሩ የማዳመጥ ጥበብ ያላቸው ሰዎች ለፍርድ አይቸኩሉም፣ አይፈርዱብንም። በምንናገረው ነገር እንዴት እንዲህ አይነት ነገር ትላለህ፣ እንዴት እንዲህ አይነት የስንፍና ወሬ ታወራለህ፣ እኔ እንደዚህ አይነት ዲፕረስድ የሆነ ወሬ መስማት አልፈልግም፣ በቃ እንደዚህ አይነት ንግግሮችን አይናገሩንም፣ አይፈርዱብንም። አራተኛ ጥያቄ ሊጠይቁን ይችላሉ። የሚጠይቁን ጥያቄ ደግሞ የበለጠ እንድናብራራ የምንናገረውን ነገር የበለጠ ማብራራት እንድንችል የሚረዳ አይነት ጥያቄዎችን ይሄ ኦፕን ኤንድድ የስ ኦር ኖ አዎ ወይ አይደለም ሳይሆን በቃ የሆነ እንድንገልጥላቸው እና እንደዚህ የሆነው ለምን ይመስልሻል ወይ እንደዚህ የተሰማሽ ለምን ይመስልሻል፣ እንደዚህ አይነት ክፍት የሆኑ ብዙ ማብራራትን ከኛ የሚጠይቁ አይነት ጥያቄዎችን ይጠይቁናል። አምስተኛ የሚሰጡን ምላሽ ለኛ ግድ እያላቸው እንደሆነ ያስታውቃል። ይሄ ኤምፓቲ የሚባለው ነገር በእኛ ቦታ ሆኖ ያንን ነገር ማየትን የሚያጠቃልል ነውና ግድ እንደሚላቸው ያስታውቃል። ስድስተኛ ፎከሳቸው ወይንም ትኩረታቸው አይበታተንም። እኛ ስናናግራቸው አይናችንን እያዩ ሙሉ ትኩረታቸውን እኛ ላይ አድርገው ነው እንጂ ዲስትራክትድ ሲሆኑ አይታዩም። እነዚህ እንግዲህ 6 ጥሩ የማዳመጥ ጥበባቸውን ያዳበሩ ሰዎች የሚያሳዩቸው ምልክቶች ናቸው። በተቃራኒው ደግሞ እስቲ የማዳመጥ ጥበብ የጎደላቸው ወይንም የሌላቸው ሰዎችስ ምን አይነት ናቸው ብለን 6 ደግሞ የነሱን እንመለከታለን። አንደኛው እኛ እያዋራናቸው በጣም ዲስትራክትድ ይሆናሉ። ወይ ወሬ ያያሉ፣ እኛን አያዩንም ጭራሽ አላፊ አግዳሚውን ያያሉ፣ አይናቸው ያማትራል። ወይ 10 ሰዓታቸውን ይመለከታሉ፣ ወይ ደግሞ ስልካቸውን አውጥተው ለሰው ቴክስት ይልካሉ፣ ወይ 10 ስልኩን ያነሱታል፣ ይቁነጠነጣሉ። በቃ አርፈው ተረጋግተው ማዳመጣቸው ቶሎ ጨርስልኝ አይነት ሁኔታ ነው የሚያሳዩን። ሁለተኛ እየተናገርን ጣልቃ ይገባሉ። ጣልቃ የሚገቡት ወይ አረፍተ ነገሩን ሊጨርሱልን ነው ወይ ሊያርሙን ነው። በቃ የሆነ የቃላት ስህተት ከሰራን ግራመራችንን ሊያርሙ ይሆናል። ምንም ይሁን ምን ብቻ አያስጨርሱንም። በጣም በቃ 10 ጥልቅ ይሉብናል። ሶስተኛ አርስት ሊያስቀይሩን ይሞክራሉ። ካልጣማቸው ወሬው ለምሳሌ አዝነን ከሆነ ያዘንበትን ነገር በቃ የደረሰብንን ችግር በዛ ሰዓት ችግር መስማት ስለማይፈልጉም ሊሆን ይችላል። ግን አርስት ሊያስቀይሩን ወይ ደግሞ እነሱ የደረሰባቸውን የኛ እንቺ እንደሱ ያለ እኔ ደግሞ እንዲሆኝ ብለው ወደ ራሳቸው ነገሩን ይገለብጡትና አርስት ሊያስቀይሩን ይሞክራሉ። አራተኛ ምክር ለመስጠት በጣም ይቸኩላሉ። ገና እኮ ችግሩን ተናግረን ምንም በቃ በደንብም ሳናስረዳ ኦልሬዲ ፊክስ ሊያደርጉልን ነው የሚሞክሩት። ቶሎ በቃ የሆነ ባንዴጅ ለጥፈው ከዞር እንድንልላቸው አይነት በቃ ትዕግስት የላቸውም ብዙ ይሄ የማዳመጥ ጥበብ የሌላቸው ሰዎች እና ቶሎ ተናግረን ወደዛ ዞር እንድንል ስለሆነ ምክር ለመስጠት ይቸኩላሉ። ወይ ጥቅስ ይደረድሩብናል ገና በቃ ነገሩን በደንብ ሳይረዱ። ከዛኛ ተስፋ ቆርጠን ወይ ተናደን በቃ ሸትዳውን ነው የምናደርገው። ከዛ በኋላ ነገሩን አናነሳም እነሱ ጋር። አምስተኛ መርጠው ይሰማሉ። ይሄም ምንድነው ሙሉውን ነገር የሚባለውን ሳይሆን ለነሱ የተመቻቸውን ነገር ብቻ መርጠው ነው የሚሰሙት እና ሙሉ ትኩረት ስለማይሰጡ ሙሉውን ኢንፎርሜሽን ማግኘት አይችሉም። ስድስተኛ በማዳመጥ ፈንታ የሚመልሱልንን መልስ ነው የሚያስቡት። እኛ እየተናገርን ቆይ ስትጨርስ እንዲላታለሁ፣ እንደዚህ ያደርጋለሁ፣ እንዲላለው በቃ እዛ ጋ ነው ጭንቅላታቸው ያለው። ስለዚህ ፎከስ ማድረግ አይችሉም በደንብ። የማዳመጥ ጥበብን ማሳደግ ለምን ይጠቅማል? በቃ ምንድን ነው መናገር ነው እንጂ ዋናው መናገር ከቻልን የኛን ስሜት መግለጽ ከቻልን የማዳመጡ ምንድን ነው አስፈላጊነቱ የሚለውን ትንሽ ብንመለከት ደስ ይለኛል። የእግዚአብሔር ቃል ምሳሌ 18:13 ላይ ምን ይላል? ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። ሳይሰማ በደንብ ሳያስጨርስ ሰውን
በመሃል እያቋረጠ ወይ ሰውየው ሲያወራ የሚመልስለትን መልስ እያዘጋጀ በእንደዛ ሁኔታ የሚሰማ ሰው የሚመልሰው መልስ በቃ ስንፍናና እፍረት ነው። ምንም ውጤትም የለውም። ስለዚህ ይሄ የማዳመጥ ጥበብን ማሳደግ የሚጠቅመው ለምንድን ነው? አንደኛ ከሰዎች ጋር ያለንን ግንኙነት ወይም ሪሌሽንሽፕ ያሻሽልልናል፣ የበለጠ ያቀራርበናል። ለምሳሌ በትዳር ውስጥ ሲሆን ባል ሚስቱን በደንብ ሲያዳምጣት፣ ሚስት ባሏን ስታዳምጠው ስታስጨርሰው፣ በጓደኞቻችን መካከል ጥሩ አዳማጮች ስንሆን የበለጠ ትረስት በቃ ይሄ ታማኒነት ስለሚኖር ሞር ኮኔክትድ መሆን እንጀምራለን ከሰዎች ጋር። ሁለተኛ ጥሩ አዳማጮች ስንሆን ሰዎች ወደኛ ይመጣሉ። በቃ ለሆነ ችግር ሲደርስባቸው ሶሉሽን ፍለጋ እኛ ጋር ነው የሚመጡት። ችግራቸውን ሊነግሩን ሞር ክፍት ይሆናሉ፣ የበለጠ ክፍት ይሆናሉ። ይሄ ደግሞ ሌሎችን ሰርቭ የምናደርግበት ሌሎችን ማገልገል የምንችልበት መንገድ ሊሆን ይችላል። ሰዎችን ሸክማቸውን በቃ አብረናቸው የምንሸከም እኛ ጋር መጥተው ሸክማቸውን ማራገፍ የሚችሉበት ተንፈስ ብለው መሄድ የሚችሉበት ሰዎች መሆን እንችላለን። ብዙ ጊዜ ሰዎች በጣም የሚያዳምጣቸውን ሰው ይፈልጋሉ። ብዙ ሰው ተጠምቷል የሚያዳምጠው በቃ ሳይረብሸው፣ ኢንተራፕት ሳያረገው፣ ሳይፈርድበት፣ ምክር አላስፈላጊ ያልተጠየቀ ምክር ሳይሰጠው እንደዚሁ በቃ አቴንሽን ሰጥቶ ትኩረት ሰጥቶ የሚሰማው ሰው በጣም ብዙ ሰው ይፈልጋል። ስለሌለ የለም በቃ እዚህ ምድር ላይ በጣም ጥቂት ሰዎች ናቸው እንደዛ የምናገኘው። አዳምጠው ሶሉሽን እንኳን ባይሰጣቸው ብዙ ሰዎች በቃ የሆነ ተንፈስ እፎይ የሚሉበት በውስጣቸው የያዙት የከበዳቸው የቸገራቸው ነገር ይኖራል። ግን የሚሰማ ጆሮ ስለሌለ ሁሌ ተሸክመውት ነው ይሄንን ነገር ብዙ ሰዎች የሚሄዱት። ግን የሚያዳምጣቸው ሰው ቢያገኙና ለዛ ሰው ቢነግሩ ሸክማቸው ከነሱ ላይ ይወርዳል። እነሱም በቃ ቀለል ይላቸዋል። የግድ ያ ሰውዬ የሆነ ሶሉሽን ያምጣ የሆነ መልስ ያምጣ ሳይሆን ሸክሙን መካፈሉ ራሱ ለሰዎቹ ትልቅ ድጋፍ ነው። ምክር ላይፈልጉ ይችላሉ። ምናልባት ብዙ ጊዜ እንደውም ሰዎች እነሱ ነገሩን ሲናገሩት እኛ ስንሰማቸው ጥያቄ እየጠቅናቸው ስንሰማቸው መልሱ ጋር በራሳቸው ይደርሳሉ። ለምን እንዲህ ሲናገሩት ያንን ችግር በደንብ ፕሮሰስ እያደረጉት ስለሚሄዱ መጨረሻ ላይ ምንም ማለትም እኛ አይጠበቅብንም። በቃ እነሱ ራሳቸው መልሱ ጋር ደርሰው እናገኛቸዋለን። ሌላው የማዳመጥ ጥበባችንን ስናሳድግ ጥሩ ውሳኔዎችን የመወሰን ችሎታችንም እያደገ ይመጣል። ምክንያቱም ማዳመጥ ወደ አንድ ውሳኔ ከመድረሳችን በፊት ብዙ መረጃዎችን በትክክል እንድንይዝ ስለሚረዳን ነው። በደንብ ኢንፎርምድ እንሆናለን እና የማይሆኑ ውሳኔዎች ውስጥ አንገባም። አራተኛው ጥሩ አዳማጭ ስንሆን ግጭትን የመፍታት ችሎታችንም አብሮ ያድጋል። ከኛ ጋር የተጋጨ ሰው በጣም የተናደደ ሰው እየተጋጋለ ሲመጣ ሲናገር እኛ ዝም ብለን የምናዳምጠው ከሆነ ቀስ በቀስ ቴንሽኑ በሰውዬ ውስጥ ያለው እየቀነሰ እየረገበ ቁጣው እየቀዘቀዘ ነው የሚመጣው። ግን እኛ ጥሩ አዳማጮች ካልሆንን ጭራሽ ስንጨምርለት፣ በመሃል ስንገባ፣ እርማት ስንሰጠው፣ ስንፈርድበት፣ ሌላ ነገር ስንጥል ልክ በቃ የሆነ የሚነድ እሳት ውስጥ ቤንዚን እየረጨን ነው ማለት ነው ምንሄደው እና ነገሩ እየተባባሰ ከባድ ነገር ውስጥ ልንገባ እንችላለን። ግን ጥሩ አዳማጮች ግን ስንሆን የተናደደን ሰው የባሰ አንቆሰቁሰውም። በቃ ዝም ብለን እንሰማዋለን። ይቅርታ መጠየቅ ካለብን እንጠይቃለን። ዝም ብለንም እንኳን ስላዳመጥ ነው ሰውየው በራሱ እየተረጋጋ ይመጣል። ጉዳዩን ካስጨረስ ነው የግድ ቁጣው እየቀነሰ እየበረደ መሄዱ አይቀርም እና ግጭቱ ሳይባባስ ቶሎ ወደ መፍትሄ መግባት እንችላለን ማለት ነው። እንግዲህ የሚያዳምጠን ሰው ስናጣ ምንድን ነው ሊፈጠርብን የሚችለው? በውስጣችን ችግር ኖሮ በውስጣችን ያስከፋን ነገር ኖሮ ከባድ በቃ በህይወታችን ውስጥ ነገር ኖሮ ይሄንን እንግዲህ በልጆችም ልታስቡት ትችላላችሁ። ልጆች በትምህርት ቤት ሜቢ ቡሊ የሚያደርጓቸው ሌሎች ልጆች ቢኖሩ፣ የሚመቷቸው፣ የሚሰድቧቸው፣ የሚያጎሳቁላቸው አስተማሪ ቢኖር፣ የተለያየ ችግር ብቻ ሁሉም ሰው ከትንሽ ልጅ ጀምሮ እስከ ትልቅ ሰው
በህይወታችን ውስጥ ይገጥመናል እና የሚያዳምጠን ሰው ስናጣ ምንድነው ሊፈጠር የሚችለው የሚለውን አንዳንድ ከሳይንስም እየወሰድን እናያለን። የመጀመሪያው የሚሆነው ምንድነው? የብቸኝነትና የጭንቀት ተጠቂ እንድንሆን ሊያደርገን ይችላል። በተለይ ሆፕለስነስ፣ በቃ ምንም ተስፋ እንደሌለን ሊሰማን ይችላል። ይሄ ተስፋ ማጣትና ዋጋ እንደሌለን ሊሰማን ይችላል የሚሰማን ሰው ካጣን። ሁለተኛ ብቸኝነቱ የሚያመጣው ደግሞ ሌላ ጠንቅ ፊዚካሊ መታመም እንጀምራለን፣ ህመምተኛ መሆን እንጀምራለን። ደም ግፊት ሊይዘን ይችላል፣ የልብ በሽታ ሊይዘን ይችላል። ሲብስ እንግዲህ ይሄ በቃ በውስጣችን የያዝነው ነገር ይሄ ሸክም ቀስ በቀስ ለህመም እየተጋለጥን እንድንሄድ ያደርገናል። ሌላው ኢሚዩን ሲስተማችን ደካማ እንዲሆን ያደርገዋል። ይሄ ኢሚዩን ሲስተም ማለት ይሄ የሰውነታችን መከላከያ ሲስተም እሱ ደካማ ከሆነ በሽታን መቋቋም አንችልም። ስለዚህ ቶሎ ቶሎ ጉንፋን ይይዘናል፣ ቶሎ ቶሎ ጉሮራችን ይታመማል። በቃ እንደዛ ቶሎ ቶሎ የምንታመምና ትንሿን እንኳን በሽታ መቋቋም የማንችል ሊያደርገን ይችላል የሚያዳምጠን ስናጣ። ሶስተኛ አመፀኛ መሆን ልንጀምር እንችላል። ማለት ይሄ በቃ አግሬሽን፣ ይሄ በተለይ በልጆችና በታዳጊ ወጣቶች ላይ የበለጠ ጎልቶ ይታያል። ለምሳሌ ወላጆች ምንም ልጆቹን የማያዳምጡ ከሆነ ልጁ ብዙ ችግር ውስጥ ነው እንበል፣ ትምህርት ቤት መጥቶ ለመናገር ገና አፉን ሲከፍት አንተ ልጅ ተው ብዬሃለሁ፣ ምን አለ አርፈህ ብትማር፣ ምን አለ እኔን ባታሰቃየኝ፣ ምን አለ መከራዬን ባታበዛው። በቃ ይሄን ከሆነ የሚሰማው ምንም አይነት ችግር ትምህርት ቤት ቢደርስበት መጥቶ ለወላጆቹ መናገር አይችልም። ስለዚህ ቀስ በቀስ ወደ አግሬሽን ሊገባ ይችላል። መደባደብ፣ ትምህርት ቤት ሄዶ የሆነ ዕቃ መሰባበር፣ ቤት ውስጥ ማጥፋት፣ ወደ ድራግ መግባት፣ ይሄ ሁሉ ካለማዳመጥ ቀስ በቀስ ወደዛ ልጆችን ታዳጊ ወጣቶችን ሊገፋፋ የሚችል ነገር ነው እና እንደ ወላጅ በጣም ልናስብበት ይገባል። ወላጆች በተለይ ልጆቻችንን ማዳመጥ መቻል አለብን። ቶሎ መልስ ለመስጠት፣ ቶሎ ፍርድ ለመፍረድ፣ ቶሎ ቅጣት ለመቅጣት ሳይሆን መቸኮል ያለብን እስቲ ይናገሩና ይጨርሱ። እስቲ ዝም ብለን ማዳመጥ ልጆችን እንልመድ። ይንገሩን ምን እንደደረሰባቸው፣ ማን እንዳስቸገራቸው፣ ምን እየተካሄደ እንደሆነ። ምንም እኛ ኦቨር ሪያክት ሳናረግ በቃ እያልን ከመጮሃችን በፊት ብናዳምጣቸው አንደኛ ልጆቹ እያመኑን ትረስት እያረጉን ይመጣሉ። ስለዚህ በህይወታቸው ውስጥ የሚገጥማቸውን ከባባድ ነገር ሁሉ ከኛ አይደብቁንም። መጥተው ይነግሩናል። ሰምተናቸው መጨረሻ ላይ መክረናቸው፣ ጸልየንላቸው፣ አበረታታናቸው እንልካቸዋለን። ግን ገና አፋቸውን ሲከፍቱ ቀልባቸውን ምንገፍ ከሆነ፣ ምንጮህ ከሆነ፣ ምንፈርድ ከሆነ ምንም ነገር አይነግሩንም፣ ሚስጥራቸውን ይደብቃሉ። ስለዚህ ልጆቹን ወደ ከፋ ነገር እየመራናቸው እንሄዳለን። እንደውም እኛም ማንሰማቸው ከሆነ ሌሎች የሚሰሟቸው ውጪ ያገኛሉ እና እነዛ ደግሞ ውጪ የሚያገኟቸው ሰዎች ወደ ክፉ ነገር ሊያስገቧቸው ይችላሉ። ወይ ደግሞ እኩዮቻቸውን አምነው ከእኩዮቻቸው ጋር መመካከር ይጀምራሉ። እንግዲህ መጨረሻው ጥሩ አይሆንም ያም። ስለዚህ በጣም አስፈላጊ ነው ተረጋግቶ ማዳመጥ፣ ማስጨረስ የሚናገረውን ሰው። አራተኛው አዳማጭ ስናጣ ሊፈጠር የሚችለው ግንኙነቶቻችን መበለሻሸትና መፈራረስ ይጀምራሉ። በቃ ብሬክ ዳውን ማድረግ ይጀምራሉ። ትዳር ውስጥ ቢሆን ባል ሚስቱን በጭራሽ ማያዳምጥ ከሆነ፣ ሚስት ባሏን በጭራሽ ማታዳምጥ ከሆነ እየተቃረኑ ይመጣሉ እና ትዳሩ እየሻከረ መሄዱ አይቀርም። እንግዲህ ጤናማ ተግባቦት ከሌለ ትዳር ውስጥ የስሜት ትስስርም አይኖርም። ኢሞሽናል ኢንቲመሲ የሚባለው አይኖርም። ለምን? ጤናማ ተግባቦት የለም። አሽሙር ይሆናል ያለው፣ በተዘዋዋሪ ነገር ይሆናል። ስለዚህ ምንም ሚስ አንደርስታንዲንግ ይፈጠራል። ያ እየባሰ ሲሄድ በስሜት እየተራራቅን ነው ምን ሄደው። ከዛ በስሜት ደግሞ መራራቅ ከጀመርን ትዳራችን ትልቅ ችግር ውስጥ ገብቷል ማለት ነው። ምክንያቱም ሰዎች ፍርድ ቤት ሄደው ከመፋታታቸው በፊት በስሜት ነው የሚፋቱት ስለሚባል በቃ ስሜታችን የተለያየ ቦታ ከሆነ ከተራራቅን ፍርድ ቤት ለመሄድ ብዙ አልቀረንም ማለት ነው ለመለያየት።
ስለዚህ እነዚህና ከነዚህም ደግሞ የበለጡ ሌሎች ችግሮች ሊፈጠሩ ይችላሉ ካለ ማዳመጥ የተነሳ። እንግዲህ ማዳመጥ ይሄን ያህል አስፈላጊ ነገር ከሆነና ቁልፍ ነገር ከሆነ እንዴት ነው የማዳመጥን ጥበብ ማዳበር የምንችለው በሚለው ዙሪያ 6 ነጥቦችን አይተን የዛሬውን እዚህ ላይ እንጨርሳለን። የመጀመሪያው ሙሉ በሙሉ ለተናጋሪው ትኩረትን እንስጥ። ሰው እያናገረን፣ ሰው ችግሩን እየነገረን፣ ሰው የሆነ ቁም ነገር እያወራልን ስልክ ማየት፣ ወሬ ማየት፣ በቃ አይናችን ወዲያ ወዲህ ማማተር ያ በጣም ትክክለኛ ነገር አይደለም። ስለዚህ ሙሉ ትኩረት የሚናገረው ሰው ላይ መስጠት። ቤት ውስጥ ከሆነ ቲቪው ተከፍቶ ከሆነ ቲቪውን ማጥፋት፣ ስልኩን ዞር ማድረግ፣ ፊት ለፊት እያየናቸው ትኩረት መስጠት፣ እናዳምጥ። በተለይ ነገሩ ሲሪየስ ከሆነ ለተራ ወሬ ዝም ብሎ መንገድ ላይ ለምናገኘው ሰው አይደለም። ግን አንድ ሰው ላናግር እፈልጋለሁ ብሎ በቃ የሆነ ቁም ነገር ከሆነ ወይ ጊዜ አብረን እናጥፋ ብሎን ከሆነ ስልክ ጉርጎራው ይቆይ፣ ሌላ ነገሩ ይቆይ እና ሙሉ አቴንሽናችንን ሙሉ ትኩረታችንን ለዛ ሰው ሰተን መቀመጥ አለብን። ሁለተኛ ለመመለስ ሳይሆን ለመረዳት እንስማ። ሰዎቹ እያናገሩን መልስ አናዘጋጅ በጭንቅላታችን። እነሱ ቆይ ይሄን ጥቅስ እጠቅስለታለሁ ሲጨርስ ቆይ ያኔ የደረሰብኝን እነግረዋለሁ። በቃ ኖ ሙሉ በሙሉ አቴንሽን ሰተን መልሱን እንተወው ለበኋላ፣ ግን እናዳምጠው ሙሉ ሰተን ቃላቶቹን ብቻ ሳይሆን ከበስተጀርባው ያለውንም ስሜት ለመረዳት እንሞክር። ፈርቷል ወይ? ምንድነው የተሰማው ያለው? አዝኗል ወይ? ተስፋ ቆርጧል ወይ? ምንድነው ከንግግሩ በስተጀርባ ያለው ስሜት እያልን እሱንም ስሜቱንም ለመረዳት እንሞክር። ሶስተኛ እየተናገረ በጭራሽ አናቋርጥ፣ እናስጨርሰው። እንታገስ፣ የትም እኮ አይሄድም፣ ተራችን ይደርሳል። ያዕቆብ 1:19 ላይ ለመስማት ፈጣን ለመናገር ደግሞ የምንዘገይ እንድንሆን ይመክረናል። ስለዚህ ለመስማት ነው ፍጠኑ የተባልነው። አራተኛ ጥያቄን እንጠይቅ። የበለጠ ነገሩን እንዲያብራሩልን ለምን እንደሱ የሆነ ይመስልሻል? ለምን እንደዛ የሆነ እንደዛ እያልን እንጠይቃቸው እንዲያብራሩ። አሁን ለምሳሌ አንድ ጓደኛችን መታ ባሌ በቃ የሚወደኝ አይመስለኝም ብትል፣ አንቺ ደግሞ እንዴት እንደዚህ ትያለሽ? በጣም ጥሩ ሰው እኮ ነው እሱ፣ አንቺ ዝም ብለሽ ነው። ስንት ያላገቡ ሴቶች አሉ ባል የሚፈልጉ፣ አንቺ ቅብጠት ነው ይሄ። አሁን እንደዚህ ብንላት ይሄ ምን አይነት መልስ ነው? ሁለተኛ እቺ ሴት ምንም ቁም ነገር እኛ ፊት መታ አታወራም። በቃ ምንም ነገር ሳናስጨርሳት ምን ሳንላት ለጠፍንባት በቃ የሆነ ነገር። ስለዚህ እንደዛ አይነት የችኮላ ያላሰብንበት በቃ መልስ መስጠት በጭራሽ የለብንም። እና ጥያቄን ጠይቅ ስል ምንድን ነው አሁን መታሷ ባሌ የሚወደኝ አይመስለኝም ብትል፣ እውነት ለምን እንደሱ አልሽ? ለምን የሚወድሽ አይመስልሽም? ከዛ ታስረዳናለች። አይ በቃ ተለውጧል ጸባዩ፣ እንደ በፊቱ ጊዜ አብሮኛ ያጠፋም፣ ቤት ውስጥ ብዙ ጊዜ የለም፣ ስልክም ስደውልለት በጣም ቆይቶ ነው የሚመልስልኝ፣ ወይ አይመልስም፣ ቤት ሲመጣ አላየሁትም ይለኛል። ከዛ ሞር ጥያቄ መጠየቅ እንችላለን። ዝም ካለች ካልቀጠለች፣ እሺ ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣው እያልን እንደዚህ ጥያቄዎች እየጠየቅን ሞር ነገሩን እንድታብራራው ከዛ በኋላ ራሷ ምክንያቱ ጋር ልትደርስ ትችላለች። ወይ መጨረሻ ላይ ምን እናድርግልሽ፣ ምን እንዳረግልሽ ነው፣ በቃ አብረን እንጸልይ ልትል ትችላለች። ምክሩ ምኑ እሱ መጨረሻ ላይ ይደርሳል እንጂ ሰው የሆነ ነገር ጨንቆት ሲና አንተ ደግሞ እንደዚህ አትበል ዝም ብለህ እኮ ነው ምናምን የሚለው መልስ ምንም ጥቅምም የለውም። የፍቅርም መልስ አይደለም ይሄ። በቃ የሰዎችን ቀልብ መግፈፍ፣ ማስደንገጥ፣ ሁለተኛ እኛ ፊት መጥተው ቁም ነገር እንዳያወሩ በሩን እስከ መጨረሻው መዝጋት ማለት ነው እና የማስተዋልም የጥበብም መልስ አይደለም እንዲህ አይነቱ። አምስተኛ ለመምከር ወይንም የፍርድ ንግግር ለመናገር አንቸኩል፣ ለማስተማር አንቸኩል። እስቲ ተናግረው ይውጣላቸው መጀመሪያ፣ ሌሰኑ ይቆይ፣ ምክሩ ይቆይ፣ ወይ ደግሞ እኔ ላይ የደረሰውን ኤክስፒሪየንስ የኔ አላድርገው። አሁን እነሱ ናቸው መጥተው እያናገሩኝ ያሉት እና ያን ሰው ላስጨርስ እንጂ እኔ እኮ ዛሬ 2 ዓመት እንዲሆኝ ብዬ ወደ ራሴ አልመልሰው እና ፍርድም አልፍረድ በእነዚህ ሰዎች።
ምክርም አልስጥ ይጨርሱ። ስድስተኛው ጥሩ አዳማጮች እንድንሆን እንጸልይ። በቃ ጨርሶ ይሄ ነገር ውስጣችን ከሌለ በጭራሽ ማዳመጥ ደስ የማይለን ከሆነ ትዕግስት የለሾች ከሆነ ተነስተሽ ሩጪ የሚለን ከሆነ ሰው ሲያናግረን እንጸልይ። ምክንያቱም እግዚአብሔር በጣም በበስት አዳማጭ እንደ እግዚአብሔር የለም መቼም። ያው ሰለቸኛ አይል ታከተኛ አይል ሁል ጊዜ በየቀኑ እየመጣን ችግራችንን ስንነግረው ስንጸልይ በትዕግስት እግዚአብሔር ይሰማናል ጸሎታችንን። ስለዚህ the least we can do ለእህቶቻችን ለወንድሞቻችን ጥሩ አዳማጭ መሆን፣ የምናዳምጣቸው ለቤተሰቦቻችን ለልጆቻችን ጥሩ አዳማጭ መሆን ነው። በቃ አትሊስት የፍቅር መግለጫ ነው እሱ ራሱ። ጥሩ አዳማጭ መሆን ፍቅርን መስጠት ነው ለሰዎች። ስለዚህ ሌላው ደግሞ እግዚአብሔር ደስ የሚለው የሰጠን አንድ ምላስ ነው፣ ግን 2 ጆሮ ሰጥቶናል። ይሄንን አይ ቲንክ ያለ ምክንያት አላረገም እግዚአብሔር። ከምናወራው በበለጠ አዳማጭ እንድንሆን ነው ብዬ ያስባለሁ። የተሻለ አዳማጭ ለመሆን ብንጸልይ እግዚአብሔርም ይረዳናል። በእውነት ከልባችን ፈልገን ብንጸልይ ትዕግስተኞች እንድንሆን የሰዎች ችግር ግድ እንዲለን እግዚአብሔር ይረዳናል። እንሞክር ለማዳመጥ። ቀላል አይደለም፣ ግን ከወሰንን ቀስ በቀስ ራሳችንን ማስለመድ እንችላለን እና የተሻሉ ወላጆች፣ የተሻሉ የትዳር አጋሮች፣ የተሻሉ ጓደኞች እንሆናለን እና እንለማመደው። ጌታም ይረዳናል። እንግዲህ በዛሬው ርዕስ እንደተማራችሁበት ተስፋ አደርጋለሁ። ከጠቀማችሁ ለሌሎች ሰዎች ሼር አድርጉ፣ ላይክ አድርጉ፣ ኮመንትም ጻፉ። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ጌታ ይባርካችሁ። ደህና ሁኑ።